ውርጃን ህጋዊ ያደረግነው ለምንድን ነው? ከዶክተር ተስፋዬ ሮበሌ። በውኑ ውርጃን ህጋዊ ማድረጋችን ትክክል ነውን? ያልተመረመረን ህይወት መኖር አይገባም። ውርጃን አስመልክቶ የሚነሱ ውይይቶች፣ ክርክሮች እጅግ ውስብስብ እንዲሁም የሞትና የህይወት ያህል የከበዱ ናቸው። ውስብስብ የሆኑበት ምክንያት ውርጃ የህክምና፣ የህግ፣ የትምህርተ መለኮት፣ የፍልስፍና፣ የማህበረሰብ ጥናት፣ የፖለቲካ፣ የስነሰብ እንዲሁም የምጣኔ ሀብት ርዕሰ ጉዳዮችን በመያዙ ነገሩን እንዲገዝፍ ያደረገው ደግሞ ሰዎች ውርጃን የሚመለከቱበት እይታ የሞትና ህይወት ያህል ስለሚለያይ ነው። ውርጃ በአንዳንዶች ዘንድ የሰብአውያን ችግር ማቀለያ ፍቱን መድኃኒት ተደርጎ ሲታይ፣ ለአንዳንዶች ደግሞ ወንጀል አልባ የሆነን ክቡር ሰብአዊ ፍጡር የመግደል አሰቃቂ ወንጀል ተደርጎ ይቆጠራል። በእርግጥ ሳይንስ እንደሚነግረን ሽሉ ሰው ከሆነ ውርጃ የሰብአውያን ህይወት የሚቀጥፍ እኩይ ተግባር በመሆኑ የሰብአውያን ችግር ማቃለያ መድኃኒት ሊሆን አይችልም። የሰብአውያንን ችግር የምናስወግደው ሰብአውያንን በመፍጀት አይደለምና። ነገር ግን እውነት ፈላጊ ሰዎች ሆኖ ክርስቲያኖች ርዕሰ ጉዳዩ ውስብስብና ግዙፍ ነው በሚል ያሻቸውን ወይም በህብረተሰብ ዘንድ ቅቡል ነው ብለው የሚያስቡትን መንገድ መከተል የለባቸውም። ታላቁ ፈላስፋ ሶቅራጥስ ያልተመረመረን ህይወት መኖር አይገባም ያለው ለባውያን፣ ወቁዋያን፣ ብልሃንና አስተዋይ የሆኑ የሰው ልጆች እውነትን ከውሸት፣ ሰናይን ከእኩይ በመለየት እንጂ እንደ ደመነፍስ እንስሳት በዋል ፈሰስ መኖር ስለማይገባቸው ነው። ይህ መለስተኛ ጽሑፍ ውርጃን ማካሄድ ሰናይ ወይም እኩይ ተግባር የሚለውን ጭብጥ በስፋት ይመረምራል። ከ14 ዓመት በፊት ይህ ጽሑፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን አቋም በመሆን ለቀድሞ የሀገሪቱ ጠቅላይ ሚኒስትር ክቡር መለስ ዜናዊ እንዲደርሳቸው ተደርጎ ነበር። እንዲሁም በተለያዩ አውደ ጥናቶች ላይ እንዲቀርብ ተደርጓል። ነገር ግን የዚህ ጽሑፍ ሙግት ሆነ የሌሎች መሰል ወገኖች ጥረት በተለያዩ ውጫዊና ውስጣዊ ግፊቶች የተፈለገውን ውጤት ማምጣት ባለመቻሉ የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ የጤና ጥበቃ ሚኒስቴር እንደ ኢትዮጵያውያን ዘመን አቆጣጠር ወርሃ ሰኔ 1998 ዓ.ም ላይ በ1997 የተሻሻለውን የወንጀል ሕግ አዋጅ ቁጥር 414 ህዝባር 96 መሰረት ጽንስ ማቋረጥን በተመለከተ የተዘጋጀ መመሪያ በሚለው ጽሑፍ ውርጃን በአገሪቱ ሁሉ ሕጋዊ አድርጓል። በዚህ ጽሑፍ ውርጃ የሚለው ቃል የምንጠቀመው ሆን ተብሎ ጽንስን ለማቋረጥ ሲባል የሚካሄደውን ድርጊት ለማመልከት ነው። ሳይታሰቡ ወይም በተለያዩ የተፈጥሮ ምክንያቶች ወዘተ የሚካሄደውን ድርጊት ለማሳየት ግን ጭንገፋ የሚለውን ቃል እንጂ ውርጃ የሚለውን ቃል አንጠቀምም። ይህ ጽሑፍ ትኩረት የሚያደርገው ሆን ተብሎ ስለሚካሄድ ጽንስን የማቋረጥ ድርጊት እንጂ ስለ ጭንገፋ አይደለም። ይህችን አነስተኛ መጽሐፍ አንበባችሁ ስለተፈጠረ የሰው ልጅ እሱ ላይም ስለሚደርሰው የውርጃ ድርጊት እንድትገነዘቡና እንድትቃወሙ ላሳስባችሁ እወዳለሁ። ተባረኩ። መልካም ጥናት